አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦቼ ጓደኞቼ እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አርጉ አትርሱ። ኮሜንት አርጉ። በኮሜንት አስተያየታችሁን አስቀምጡልኝ እና ዛሬ የመጣሁት ስለ ዩቱብ ነው። ስለ ዩቱብ ባለፈ ዩቱብ ክፈቱ፣ ዩቱብ የሌላችሁ ዩቱብ ክፈቱ ብዬ ነበረ ከትናንት ወዲያ ማለት ነው። እና ዩቱብ ክፈቱ፣ ዩቱብ ያላችሁ ዩቱባችሁን አሳድጉ። ዩቱብ መክፈት የምትችሉ ከሌላችሁ ክፈቱ። መክፈት ማትችሉ ደግሞ ትንሽ ሳንቲም ያስፈልጋል። ብዙ አይደለም፣ ትንሽ ነው። እሱን ከነሱ ጋር ትነጋገራላችሁ ከፈለጋችሁ ማለት ነው። መክፈት ማትችሉ ልጆች ወይም የሚከፍትላችሁ ሰው አጠገባችሁ የሌለ ሰው ማለት ነው። ሰው ከሌላችሁ ማለት ነው። እና ራሳቸው ይከፍታሉ ልጆቹ፣ ከፍተው ይሰጧቸዋል ማለት ነው። የዩቱብ ቻናል ማለት ነው። እና ከፈለጋችሁ ከነሱ ጋር አገናኛችኋለሁ። እና ልጆቹ ደግሞ ሁሉ ነገር ነው ያላቸው። ምንድነው አላማቸው? እነሱ የመዳም ቅመምን ከመዳም ቤት ኮንትራት ጨርሶ ሲሄድ ኢትዮጵያ ስንሄድ አሁን ለምሳሌ የዩቱብ ቻናላችን አሳድገን ስንገባ እንደሚጠቅመን ትምህርት ሁሉ አላቸው። ወላሂ ያስተምራሉ። እንደሚጠቅመን እንደ ሌሎቹም ዩቱቦች ሰርተን እንድናገኝ በኋላ ሰርተን የወር የመዳም ቤት ደሞዝ እንደምንጠብቅ ሁሉ የዩቱብ ቻናላችንን በወር እንደሚከፍለን በእርግጠኝነት እየነገሩን ነው። እና ማንም ቲክቶከር ኑና ዩቱብ ክፈቱ፣ ማንም ዩቱበር ይሁን ቲክቶከር ይሁን ኑና ተጠቀሙ የመዳም ቅመም ብሎ በቃ ወይም ደግሞ ለማንም ለራሳቸው ለዘመዳቸው ለአክስታቸው ልጅ ምናምን ነው እንጂ አምጥተው አፈምሰው ከፍተው የሚሰጡ እንደዚህ ለመዳም ቅመሞች ተጠቀሙ እንደዚህ አይነት ሲስተም አለ ብሎ ሰርተው ቪዲዮ ሰርተውም ለቀውም አያውቁም ሲጀምር። አሁን እነዚህ ልጆች እነሱም የመዳም ቅመም ናቸው። የመዳም ቤት ሆነው የመዳም ቤት ስራ እየሰሩ ነው ለእኛ እንደዚህ እንድንሰራ ዩቱብ ከፍተን ዩቱባችንን አሳድገን ይዘን ኢትዮጵያ እንድንገባ ምክር ይሰጣሉ። መክፈት የማይችል ሰው እንደነገርኳችሁ ከፍተውም ይሰጣሉ። እንደገና ደግሞ ፎሎ የሌለው ሰው በብር የሚፈልግ ሰው ፎሎም አለ፣ ሰብስክራይብም አለ የሚገዛ ከፈለጋችሁ ማለት ነው። እንደገና ደግሞ በራሳችን ማሳደግ እንፈልጋለን መግዛት አንፈልግም የምትሉ ከሆነ ደግሞ ልጆቹ ምን አላቸው? የቴሌግራም ግሩፕ አላቸው። ይሁን የዛ ተቀላቅያለሁ። ከፈለጋችሁ ኑ በቲክቶክ በውስጥ የቲክቶክ አካውንቴ ለኸይር ነው የሚለው ለኸይር ነው ብላችሁ ሰርች አድርጋችሁ ኑ አናግሩኝ፣ አገናኛቸዋለሁ። እናንተም ደግሞ ስክሮል ስታረጉም አግኝቷቸውም ፎዚያ ናት ልጅቷ፣ ፎዚያ ትባላለች። ልታውቃት ትችላላችሁ፣ ብዙዎቻችሁ ታውቋታላችሁ። እሷ ትታወቃለች፣ ፌመስ ናት ሲጀመር። ካወቃቻት ፎዚያ ናት። አላወቅናት የምትሉ ከሆነ ኑ በቲክቶክ ለኸይር ነው ብላችሁ ሰርች አድርጉኝ፣ ኑና አገናኛችኋለሁ። እና ዩቱብ ከፍተው ይሰጣሉ። ምንድነው የሚባለው? ፎሎም የሚፈልግ ሰው ፎሎም ይሸጣሉ አላቸው። ሰብስክራይብም ይሸጣሉ። ሰዓትም የዚህ የቻናል ሰዓትም ይሸጣሉ። ይሄ ሁሉ ነገር እነሱ ጋር አለ። ስለዚህ ከፈለጋችሁ እኔን አናግሩኝ እና ተጠቀሙ። እኔም አዲስ ነኝ፣ እኔም ስደተኛ እህታችሁ ነኝ። ቻናሌ አዲስ ነው። ባገኛችሁት አጋጣሚ ቻናሌን አሳድጉልኝ። እናንተም ደግሞ ይሄንን እድል ተጠቀሙ። እራሳችሁ መክፈት የምትችሉ ከሆነ እራሳችሁ ከፍታችሁ ኑ ወደ ግሩፑ እንግባ እና አብረን እንደግ ማለት ነው። አብረን ቻናላችንን እናሳድጋለን ማለት ነው። በጣም ቀላል ነው። እንደዛ ነው የምላችሁ ማለት ነው። እና እስከ መቼ አለም ዘላለም ያረብ ብር ደግሞ አላህ በረካ ይስጠን እንጂ ይመጣል ይሄዳል። ያረብ ብር እጃችን ላይ አይቀመጥም። በቃ እጃችን ላይ አይቀመጥም፣ እንደሚታይ ነው።
እንልከዋለን። አሁንም ወደዛ ልሄድ ነው ደግሞ። ወይ ጉድ! ነገርን ያነሳል አሉ። አይ እና ይመጣል። ያው ሲሰጡንም ያንትን እያሉ ስለሚሰጡን ነው መሰለኝ ብሩ ይመጣል ይላካል። ስለዚህ አላህ በረካ ይስጠን ማለት ነው። እና ሰርተን ደግሞ ትልቅ ዩቲዩበር ከትልልቅ ዩቲዩቦች ጋር አብረን እኩል ዶላር እንደምናወጣ አላህ ይርዳን። እኛም ደግሞ እንተጋገዝ እርስ በራሳችን ማለት ነው። የመዳም ቅመም እኮ ለሌላ እንኳን ኃይል ሆኖ ለሌላ ያግዝ የለ እንዴ? የሆነ ቦታ የሆነ ነገር አለ ከተባለ ግር ብላችሁ ትሄዱ የለ እንዴ? ለራሳችሁ ለምን አትሆኑ? ከኔም ጭምር እኮ ነው፣ ወላሂ ከኔም ጭምር ነው። በቃ የሆነ ቤት የሆነ ነገር አለ ከተባለ ቀጠሮውን ጠብቀን ሁላችንም ወደዛ እንሄዳለን። እያሳዘነን እያለቀስን ወደዛ እንሄዳለን። ባንረዳ እንኳን በኪሳችን ባንረዳ እንኳን ታብታብ በማድረግ ጊዜያችን ከመዳም ስራ ጋር እየተዳረቅን ከመዳም ልጆች ጋር እየተዳረቅን ወደዛ የሆነ ነገር አለበት የተባለ ቤት ሄደን እንትን እንላለን። ለራሳችንስ እስኪ ለራሳችን እንቁም፣ እስኪ ለራሳችንም ደግሞ አላህ አቅምና ብርታቱ ሰጥቶን ተጠቃሚ ያርገን እላችኋለሁ። ቻናል ክፈቱ ነው አሁን በቃ የዛሬ ቪዲዮ የኔ ቻናል የዩቲዩብ ቻናል ክፈቱ። በቃ ሰብስክራይባችንን አሳድገን ህጋዊ ማነው የዩቲዩብ ቻናል ህጋዊ አርጎን ዩቲዩብ ካምፓኒ ህጋዊ ካረገን የሚያደርገን ምንድነው? ቻናላችን ሲያድግ ነው። ሰብስክራይባችን ሲያድግ ነው። ሰዓቱ ስንት ሺህ ሰዓት ነው አሉ፣ እኔ አላቅም። እሱ ሲሞላ ነው። ስለዚህ ልጆቹን አማክረን እሱን አስተካክለን እኛም እንደ ሰው የዩቲዩብ ብር ተጠቃሚ እንሆን እላችኋለሁ ውዶችዬ። እና እንንቃ፣ እስኪ ለራሳችን እንቁም፣ እንንቃ። በቃ መላክ መስጠት ምናምን መስጠት ይሰጣል እኮ አልሐምዱሊላህ። ስንገባም እኮ አገርም እኮ ስንገባ በአይናችን እያየን ብዙ የምናደርጋቸው ነገሮች አሉ። እዚህ ሆነን ግን በቃ ብሩም እየላክነው ነው። እኛ እዚህ ቁጭ ብለናል ወይ ሄደን እኛ እያደረግነው አይደለም። የልባችን አይደርስም። ብሩ ለሰው ሰጥተን ነው እንትን የሚለው። ስለዚህ ያለን ነገር ቋጥረን ገብተን ያኔ በአይናችን እያየን የምናደርገው ነገር እናደርጋለን። አሁን እንዳልኳችሁ መቆጠብ ነው። ቲክቶክ ክፈቱ፣ የቲክቶክ አካውንታችሁን አሳድጉ። የዩቱብ ቻናል ክፈቱ፣ የዩቱብ ቻናላችሁን አሳድጉ። ቢያንስ እንኳን እንደዚህ በቃ ለካሜራ እንደዚህ ጎበዝ ከሆነን እንደዚህ ነቃ ብለን ቪዲዮ የምንሰራ ከሆነ ቢያንስ እንኳን ማስታወቂያ ምናምን እንሰራለን። እዛ ስንሄድ ቲክቶክ ላይ ማለት ነው። በቃ ለማስታወቂያ እንትን ማለት ይረዳናል። ዩቱብ ደግሞ ህጋዊ አድርጎ ከተቀበለን ደግሞ ከዩቱብም ተጠቃሚ እንሆናለን። እና በርቱ፣ ጠንክሩ። እና ጥሪ አድርጌላችኋለሁ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። እኔ ደግሞ በኮሜንቱ እያየሁ ነው የሆነ ነገር እንትን ሲለኝ ያው የእናንተን ሀሳብ እየተቀበልኩኝ በሱ ላይ ልመጣ እችላለሁ። አበረታቱኝ ውዶችዬ፣ ውድ የስደት ጓደኞቼ፣ ቤተሰቦቼ በጣም ነው የምወዳችሁ። ስለምታበረታቱኝ፣ ሰብስክራይብ ስለምታረጉኝ፣ ስለማታሳፍሩኝ ማለት ነው። ሰብስክራይብ ስለምታረጉኝ እወዳችኋለሁ፣ አከብራችኋለሁ። ባላችሁበት አላህ ይጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።